ከባዱ ነገር መንገር ነው ለን አባታችሁ የለም በህይወት ማለት ብሎ መናገር For people who say age matter, what do you say to them? Age is the number, babe. I love you. አባቴ በጣም ነው የምወደ ዛሬ እንደዚህ በጤና ቆመ ሳይ በጣም ነው ደስ ያለኝ ወይ ተከራይታ ነው ሰላም ውድ ቻናላችን ተከታታዮች እነሆ ዛሬም ለእናንተ ወቅታዊና አዳዲስ በሆኑ መረጃዎች መተናል ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እንዲሁም ቪዲዮን ላይክ በማድረግ እንድትጀምሩ ስል እጠይቃለሁ Did you hear that? That's what they say. My husband says that. See, age is a number. It doesn't matter. ፍቅር እድሜን አይጠይቅም የሚለው አባባል ለብዙዎቻችን እየተለመደ ነው ነገር ግን ይህ አባባል በተግባር ሲታይ ብዙዎችን ያስቆጣል ዛሬ የምናወራው ስለ አንድ አነጋጋሪ ጋብቻ ነው የ25 ዓመት ወጣት የ55 ሴትን ሲያገባ ማህበረሰቡ እንዴት የሚለውን ጥያቄ አዝንቦበታል ይህ ጋብቻ ለምን ይሆን የዚህን ያህል መነጋገሪያ ሆነው በሁለቱ መካከል ያለው የ30 ዓመት ልዩነት ለፍቅራቸው እንቅፋት አልሆነም ወይስ ከጀርባው ሌላ ሚስጥር አለ ዛሬ በዝርዝር እንመለከተዋለን እስከ መጨረሻው አብራችሁን ቆዩ እንግዲህ ይህ ፍቅር ሳይሆን ለጥቅም የተደረገ ጋብቻ ነው የሚሉ ናቸው ወጣቱ ሴትየዋን ያገባት ለሀብቷ ወይም ወደ ውጭ ሀገር ለመሄድ ነው የሚል ክስ ያቀርቡበታል በተለይ በሀገራችን ባህል አንድ ወንድ ከሱ በብዙ የምትበልጠውን ሴት ሲያገባ የሚታይበት መነጽር እጅግ የከረረ ነው እናቱን የምታክል ሴት እንዴት ያገባል የሚለው ጥያቄ በየቤቱ መነጋገሪያ ሆኖ ሳለ ወጣቶች ከነርሱ በእድሜ የሚበልጡ ሴቶችን የሚመርጡበት የተለየ የስሜት መረጋጋትና ድጋፍ ስለሚፈልጉ ሊሆን ይችላል የሚሉ ሐሳቦች ቢነሱም በተቃራኒው ደግሞ በእድሜ የገፉ ሴቶች ከወጣቶች ጋር ሲሆኑ አዲስ ጉልበትና ደስታን ያገኛሉ ይባላል ነገር ግን እንዲህ አይነት ትዳሮች ዘላቂ የሚሆኑት በሁለት ዋና ነገሮች ላይ ሲመሰረቱ ብቻ ነው ግልጽነትና የጋራ ራዕይ ሲኖር እንዲሁም ከጥቅም ጋር የተያያዘ ከሆነ ግን ጊዜያዊ መሆኑ አይቀርም ይለናል የ25 ዓመቱ ከድር እና የ55 ዓመቱ ሮዛ ታሪክ ከሰሞኑን በተለያዩ የማህበራዊ ሚዲያ መነጋገሪያ ርዕስ ሆነው ሰንብተዋል እንግዲህ የእነርሱ ታሪክ ለብዙዎቻችን ትምህርት ይሰጣል በማለት እንዲሁም ፍቅር በቁጥር የማይለካ በልብ የሚሰማ መሆኑን አሳይተዋል ማህበረሰቡ ግን አሁንም ጥያቄውን አላቆመም ይህ ትዳር ለ5 ለ10 ወይም ለ20 ዓመታት ይዘልቃል ወይስ የማህበረሰቡ ትንቢት ሰርቶ መለያየት ይመጣል ጊዜ የሚመልሰው ይሆናል እናንተስ ምን ትላላችሁ በእነዚህ አይነት የእድሜ ልዩነት ውስጥ ያለ ትዳር ይሳካል ብላችሁ ታስባላችሁ ወይስ የባህልና የእድሜ ተጽዕኖ መጠበቅ አለበት ትላላችሁ አስተያየቶቻችሁን በኮሜንት መስጫው ላይ አስፍሩልን ይሄው ተስቤ መጥቼ ተራማጅ ሆኜ ይቻላል በደንብ አድርገን ትሬን እናደርገዋለን በሳምንት 3 ቀን እዚህ እየመጣ እስጢፋኖስ ጋር ቴራፒ ይወስዳል አባቴ በጣም ነው የምወደ ዛሬ እንደዚህ በጤና ቆመ ሳይ በጣም ነው ደስ ያለኝ የብዙዎችን ልብ በፈገግታ የሚሞላውና በኢትዮጵያ የኪነ ጥበብ መድረክ ላይ ጉልህ አሻራ ያሳረፈው ተወዳጁ ኮሜዲያን ፍልፍሉ በቅርቡ አጋጥሞት ከነበረው የስትሮክ ማገገሙ ወደሚወደው የጥበብ ስራ መመለሱ ታውቋል በታዋቂው ዋሻው እንደ ፕሮግራም ላይ በድጋሚ ብቅ በማለት ስራውን መጀመሩን ያበሰረ ሲሆን ይህም ለአድናቂዎቹና የሙያ አጋሮቹ ትልቅ ደስታን ፈጥሯል እንግዲህ ፈጣሪ በምህረቱ ጎብኝቶት ያጋጠመውን ከባድ የጤና ፈተና በጽናት አልፎ ዛሬ ላይ ፈገግታውን መልሶ ማየታችን ትልቅ መታደል ነው እንግዲህ ይህ የኮሜዲያን በፍልፍሉ ማገገምና ወደ ስራው በደመቀ ሁኔታ መመለስ ለሁላችንም ትልቅ የህይወት ትምህርትና ብርታት የሚሰጥ ነው እንግዲህ ህይወት ምንም ያህል ከባድ ፈተናና ድንገተኛ እንቅፋቶች ፈጣሪ ቸርነት በህክምና ባለሙያዎች እገዛና በራሳችን ጠንካራ የመንፈስ ጽናት ማንኛውንም ፈተና ድል አድርጎ መነሳት እንደሚቻል በተግባር ያሳየበት አጋጣሚ ሆኗል እንግዲህ እናንተም ለኮሜዲያን ፍልፍሉ ያላችሁን መልካም ምኞት ግለጹለት አባታችሁ የለም በህይወት ማለት ብሎ መናገር የሚቆጨኝ ነገር አይኑ ቤተሰቦቼ ጓደኞቹ ከአርብ ጀምሮ ነበር አብሯቸው የነበረው
ለኛ ያን እድል አላገኘንም። አጠገቡ ደርሰን አልነካነውም፣ አልተሰናበትነውም። የዓላማ ነበረን አይደል? እንደዚህ ሆና እንደዚህ እናረጋለን። ግን በመሃል ህመም ሲመጣ በቃ ይሄ ነገር ይቅርና እዚህ ህክምና ተከታተል ቆይ ምናምን ስለ እኔ ታሞ ሞተ መባልን አልፈልግም፣ እየሰራ ሞተ መባልን እንፈልገው አለ እና እዚህ ስመጣ አርብ ቀረጻ ሊሄድ የተዘጋጀ ነበረ ሲል በቃ ይፈልገውን ያደረገው ይሆነለት ለሱ ቢሆንም እኔም የፈቀድኩት ኢየሱስን ሐሳብ ለማሳካት ልጆችም ይሄን ገብቷቸዋል። ትንሿ አባታችን ከኛ ይበልጥ ስራውን ይወዳል ትለኛለች። እሱ ግን ህዝብን ነው የሚወደው፣ ህዝብን ማስደሰት፣ ሰው ማሳቅ ነው የሚወደው። ይሄን ነገር እንዴ ነው አንቺን እኛንም ይወደናል ህዝብም ይወዳል ብሎ ለመንገር ከብዳል። ትንሽ ከባዱ ነገር መንገር ነው ላል አባታችሁ የለም በህይወት ብሎ መናገር። እንግዲህ ከሰሞኑን የነጻነት ወርቅነህ ባለቤቱ በኢቢኤስ ላይ ቀርባ እንደተናገረችው ከሆነ በዚህ ከባድ ሀዘን ውስጥም ሆናም ቢሆን ነጻነት ለሀገሩ ጥበብ የከፈለውን መስዋዕትነትና ህዝቡ ለሱ ያለውን ፍቅር ስታይ ጥቂትም ቢሆን መጽናናት እንደሚሰማት ተናግራለች። ሆኖም ግን የቤተሰብ መሪን የልጆችን አባት ማጣት የሚፈጥረውን ክፍተት በቀላሉ መሙላት አይቻልም በማለት ገልጻለች። እንግዲህ ይህ ንግግሯ የብዙ የነጻነት ወዳጆችና አክባሪዎች ልብ ነክቷል። እንግዲህ እኛም በአርቲስት ነጻነት ወርቅነህ ድንገተኛ ህልፈት የተሰማንን ጥልቅ ሀዘን እየገለጽን በተለይም በሀዘኑ ምክንያት ከፍተኛ መጎዳት ለደረሰባት ለውድ ባለቤቱና ለልጆቹ እና ለመላው ቤተሰቡ ፈጣሪ መጽናናትና ብርታቱን እንዲሰጣቸው ከልብ እንመኛለን። የነጻነት ስራዎችና ደግነቱ ሁሌም ሲታወሱ ይኖራሉ። እንግዲህ እናንተም ለባለቤቱና ለቤተሰቡ ያላችሁን የማጽናኛ መልእክቶች በኮሜንት መስጫው ላይ እንድታስቀምጡ ጋብዛችኋለሁ። እንግዲህ ለዛሬ ያዝንላችሁ መረጃዎች እነዚህን ይመስላሉ። በሌሎች አዝናኝና ወቅታዊ ጉዳዮች እንድንገናኝ ለቻናላችን አዲስ የሆናችሁ የቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። መልካም ጊዜ